አንዲት ሴት በማስመሰል ፍቅር ውስጥ ስትሆን እነዚህን 6 ባህሪያት ታሳያለች። በማስመሰል ፍቅር ውስጥ ስትሆን ማለት አንተን ለጊዜያዊ ፍላጎት ስትፈልግ ወይም ደግሞ ልቧ ካንተ ጋር ሳይሆን ምናልባት እንዳይከፋ ወይም ደግሞ ቅር እንዳይልህ ወይም ሰዎች ደግሞ ስሟን እንዳያጠፉት ብላ ካንተ ጋር ስትቆይ እነዚህን 6 ባህሪያቶች በትንሹ ታይባታለህ። ወደ 6ቱ እንግባ። መጀመሪያው ስህተቷን በጭራሽ አትቀበልም። ሁሌ እሷ ልክ ነች፣ ሁሌ ደግሞ አንተ ስህተት ነህ። ምናልባት አንተ እያለ ከሌላ ወንድ ጋር በማይሆን መንገድ ኮሚኒኬት አድርጋ ሊሆን ይችላል። ይህንን መልሰህ ስታስረዳት ታዞረውና አንተ ጥፋተኛ እንደሆንክ እንዲሰማ ታደርጋለች። እሷ ሁሌ ልክ እንደሆነች፣ ትክክል እንደሆነች፣ ምርጫ እንዳላት፣ መብቷ እንደሆነ ልታሳይ ትሞክራለች። አንተ ደግሞ ወይ ምርጫ የለህም ወይም ደግሞ እሷ ለምታረጋቸው ነገሮች ራይት እንድታረግ ታስገድዳለች። ይሄ በስሜት ዙሪያ ላይ የምታረገው ማኒፑሌሽን ጨዋታ ይሆናል። ሁለተኛ ይቅርታ አትጠይቅህም። ስህተት እንደሰራች ታውቃለች። በዛም ስህተት ደግሞ አንተን ራስን ታዞረውና አንተ እኮ እንዲህ ባታረግ እንዲህ ብታረግ ኖሮ እኮ እንዲህ አላረግም፣ እንዲህ ስላረክ እኮ ነው እንዲህ ያረከው፣ አንተ እንደ ወንድ አክት ብታረግ ኖሮ እኮ እኔ ከወንድ ጋር አላወራም ነበረ፣ አንተ እኮ እንዲህ ብትሆን ኖሮ እኮ እንዲህ አላረግም ነበር ትልና ጨዋታውን አዙራው አንተ ጥፋተኝነት እንዲሰማ፣ የበታችነት ስሜት እንዲሰማ፣ ልክ እንዳልሆንክ እንዲሰማ ታደርግህና እሷ ላጠፋችሁ ጥፋት ይቅርታ የምትጠይቀው አንተ ትሆናለህ። ይሄ እያደገ ሲመጣ ከጊዜ በኋላ የሚታይ ጥፋት አደባባይ ላይ የሚወጣ ጥፋት እንኳን አጥፍታ አንተ ይቅርታ እንድትጠይቃት ትጠብቃለች። በዚህ ሂደት ደግሞ አንተ እየደከመህ ይመጣል ማለት ነው። አንድ ሴት በማስመሰል ፍቅር ውስጥ ስትሆን ይቅርታ አትጠይቅህም። ይሄ ሁለተኛው። ሶስተኛው ራሷን በግልጽ አታሳይህም። አንተ ስለሷ ምንም ይሁን ምን ያለህ አመለካከት የሷ ጉዳይ አይደለም። ጥሩ ነች ብለህ አስብ፣ መጥፎ ነች ብለህ አስብ፣ ቆንጆ ነች በል፣ ቆንጆ አይደለችም በል፣ ከሌላ ወንድ ጋር ጊዜ ታሳልፋለችም በል፣ አታከብረኝም በል፣ ማት ያልከውን የፈለግከውን በሙሉ ልደረድር ትችላለህ። እነዚህ ሁሉ ሀሳቦች ለሷ ቦታ የላቸውም። ሚስጥሮቿን አታውቅም፣ የግል ጉዳዮቿን አታውቅም፣ ያለፈ ታሪኳን አታውቅም፣ አሁን ላይ የምትፈልገውን ወደፊት የምታስበውን ፍላጎቷን ጭምር አታውቅም። ከአንተ ጋር የምትቆየው በአካል ስላለችና አብረህ ስላለ ብቻ ነው እንጂ ምን አይነት ሰው እንደሆነች አታውቅም። ኢቭን በጣም የሚገርመኝ አንዳንድ የፍቅር ህይወቶች 1 2 ዓመት ቆይተዋል። በጣም የሚገርመው እሱ ስለሷ ያን ያክል አያውቅም፣ እሷም ስለሱ ያን ያክል አታውቅም። ታዲያ ስትቆዩ ምን እያረጋችሁ ነበረ? አይ በቃ እንገናኛለን፣ እንበላለን፣ እንጠጣለን፣ ፊልም እናያለን፣ በቃ ወይ ወክ እናረጋለን። እንዲህ አይነት ነገሮች ናቸው ያሉትና ስለሷ ምንም ማታውቅ ከሆነ ምን ማለት እንደሆነ አስበው። የፍቅር አጋር ሆነ ፍቅረኛሞች ሆነ ጊዜ እያሳለፋችሁ ስለሷ የምታውቀው የተገደበ ነገር ከሆነና ትንሽ ነገር ብቻ ከሆነ ምናልባት እያስመሰለች ይሆን ወይስ አንተ ማየት ስላልቻልክ ነው? ይህን አስብበት። አራተኛ አንድ ሴት በማስመሰል ፍቅር ውስጥ ስትሆን የምታደርግልህን ነገሮች በሙሉ ትቆጥራለች። በዚህ ጊዜ እንዲህ አድርጌልህ ነበረ፣ ይህን ሰጥቼህ ነበር፣ ይህን አምጥቼልህ ነበር፣ ይህን ከፍዬልህ ነበር፣ እንዲህ ነግሬህ ነበረ፣ ከከሌ ያገናኘው እኔ ነኝ፣ እንዲህ እንድትሆን ያረኩህ እኔ ነኝ እያለች ያረገችልህን ነገሮች በሙሉ ትቆጥራቸዋለች እና በነዛ ሙቅና እንድትሰጣት ትልቅ እንደሆነች አዋቂ እንደሆነች እንዲሰማት ታደርጋለች። እና ያንን ስሜት ለማምጣት አንተን ግዴታ በዚህ ጨዋታ ውስጥ በዚህ ማኒፑሌሽን ውስጥ ታቆያለች ማለት ነው። የእውነት ፍቅር ውስጥ ስንሆን ለአንድ ሰው ካረግን በኋላ በቃ አረግን ነው። እኛም አእምሮ ላይ እንዳረግን አንቆጥረውም፣ ሌላ የምናረገውን ነገር እንፈልጋለን። ማስመሰል ላይ ሲሆንስ ነው ትንሽ ነገር ኢቭን ካርድ እንኳን ሞልታለሁ ከሆነ አንተ በቃኛ አትልም እንዴ? ካርድ እኮ ባለፈው ሞልቼልሃለሁ፣ በዚህ ጊዜ እኮ እንዲህ አድርጌልሃለሁ፣ እንትን ጋር ስትሄድ እኮ እንዲህ አልብሼሃለሁ። እያንዳንዷን አንተ እንኳን በዚህ ልክ ትልቅ አድርጋ ያላሰብከውን ነገር ትልቅ አድርጋው ይህን እኮ አድርጌልሃለሁ ምን ማለት ነው ብላ ልጠይቀው ሁሉ ትችላለች። ያደረገችልህን ነገሮች የማታስተውላቸውንም ጭምር ቢሆን እየቆጠረች አንተ ምንም ቦታ እንደሌለ እሷ ብቻ የምታረግ እንደሆነ ልታሳይ ትሞክራለች። ይሄ አስመሳይ የመሆን አንዱ ባህሪ ነው። አምስተኛ በማስመሰል ፍቅር ውስጥ ያለች ሴት ዝምታን መሳሪያዋ ታደርገዋለች። አንተ ብዙ ታወራለህ፣ ብዙ ትጠይቃለህ፣ ብዙ ትናገራለህ፣ ውሎህን ታስረዳታለህ፣ የገጠመን ነገር በሙሉ ታስረዳታለህ፣ እንድትረዳ ሁሉ ትጠብቃለህ። እሷ ደግሞ ዝም ትልሃለች ወይም አጭር መልስ ትሰጥሃለች። እንዲህ ምን ሆነሽ ነው? እያናገርኩሽ አይደል? ያናግሪኝ እንጂ መልሽልኝ እንጂ፣ ውሎሽ እንዴት ነበር? ስራ እንዴት ነው? እንዴት ነበር ቆይታሽ ስትላት አሪፍ ነበር፣ በቃ አዎ በቃ ነከሌን አገኘሁ እንዲህ ነበር፣ አለቀ። ከዚህ ያለፈ ለማውራት አፒታይቱ አይኖራትም። ኢቭን በነገር ላይ ስታጠፋ አንተ ይቅርታ እንድጠይቅህ የምታረግህም በዝምታ ጭምር ነው። ዝም ስትል አንተ ታስባለህ፣ አስከፍቻት ይሁን አስቀይሚያት ይሁን ይህን ሁሉ የምታረገው ስለምትወዳት ነው። እና አሳዝኛት ይሁን ስጦታ ልውሰድላት፣ እንዲህ ላርግላት፣ ምን ላርግላት ብለህ ታስባለህ። ይሄ አንተ በጣም ስለምትወዳት የምታረግላት ነገር ነው። በሷ በኩል ደግሞ ምንም ነገር ብታረግ ዝም ነው የምትልህ።
የምትወደውን ነገር እንኳን ብታረግ ሁይ አመሰግናለሁ አይደለም የምትልህ፣ ዝም ነው የምትልህ። በዛ ውስጥ የአንተ ህመም እየጨመረ ይመጣል። በጣም የምታፈቅራት ከሆነ ጉዳትህ በጣም ይጨምራል። አሁንም ለእሷ ሰሚት ታረጋለህ፣ አሁንም ለእሷ ታረጋለህ፣ አሁንም ታረጋለህ። ምላሹ ግን ዜሮ ነው የሚሆነው። ስለ ራሷም ይሁን ስለ ውሎዋም ይሁን ስለ አንተም ይሁን በመካከላችሁ ስላለ ጉዳይም ይሁን ዝምታ ብዙ ጊዜ የምትጠቀምበት መሳሪያዋ ነው። እሷ ዝም ስትል ደግሞ አንተ ብዙ ታወራለህ፣ ብዙ ታደርጋለህ፣ ብዙ ትሞክራለህ፣ ብዙ ያለህን ነገር ትወረውራለህ። ያ ደግሞ ለእሷ ይመቻታል። አስተካክለው ደግሞ አንተ ደግሞ መልሳ ጥፋተኛ እንድትሆን ልክ እንዳልሆንክ እንዲሰማህ ታደርግሃለች። ስድስተኛውና የመጨረሻው የራሷን ፍላጎት ብቻ ነው የምታስበው። አንተ ምን ይሰማህ፣ ምን ትፈልግ፣ ምን አይነት ሰው ትሆን፣ እሱ አይደለም የእሷ ፍላጎት። የእሷን ፍላጎት፣ ምርጫ፣ አካሄድ ታውቀዋለች። እሱ ላይ ብቻ ነው ትኩረት የምታደርገው። እዚህ አይነት አለባበስሽን አልወደውም፣ ይህን አለባበስሽን ቀይሪው ስትል እንዲህ ምን አገባህ፣ እኔ ደስ ብሎኛል፣ እኔ ደስ ካለኝ ለምንድነው የምከለክልኝ ትላለች። አንዳንዴ ጠንከር አድርጋ ስትጠይቅህ አንተም ላለማስቀየም ብለህ ጭቅጭቅ ላለመፍጠር ብለህ ዝም ልትል ትችላለህ። ያንተ ምርጫ አለመሆኑን እያወቀች እንኳን የራሷ ምርጫ ብቻ ስለሆነ ታስኬደዋለች። አንተ ምን ይሰማህ፣ ምን ላይ ሁን፣ ትጎዳለህ፣ ታዝናለህ፣ ትበሳጫለህ፣ ስሜትህ ይጎዳል፣ በራስ መተማመንህ ይወርዳል፣ በጣም የማይሆን ነገር ውስጥ ትገባል። ይሄን በሙሉ የምታውቀው አንተ ነህ። ምክንያቱም ከመጀመሪያው እንዳየነው እሷ ያለችው እውነተኛ ፍቅር ላይ አይደለም፣ በማስመሰል ላይ ነው ያለችው። የሆነ ሰዓት ላይ አንተ ስትባንን ይሄን ሁሉ የምታውቀው አንድ ሴት በማስመሰል ፍቅር ውስጥ ስትሆን ከምታሳያቸው ባህሪያቶች ውስጥ ነው እነዚህን 6 ያመጣኋቸው። አምሹር ብዙዎቻችሁ በዚህ አይነት መንገድ አልፋችኋል። ከዚህም በፊት በካውንስሊንግ ገጥሞኝ ያውቃል። የገጠማችሁን ደግሞ ኮሜንት ላይ ታስቀምጡልኛላችሁ። ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ።